ሌሎች 3 ኮማንዶዎች የመልእክተኛውን ወንድም ከነሚስቱ በዋናው በር መግቢያ ላይ ተኩሰው ገደሏቸው። መስከረም 11 ቀን 2001 ዓመተ ምህረት የቀኑ ጅማሬ ደስ የሚል ብርሃናማ ቀን ነበር። ፕሬዝዳንት ጆርጅ ደብሊው ቡሽ ሳራስታ ፍሎሪዳ ውስጥ በሚገኝ የሕፃናት ትምህርት ቤት ጉብኝት እያደረጉ ነው። ፕሬዝዳንት ቡሽ ከፊት ወንበር ተቀምጠው በሕፃናቱ ጣፋጭ አንደበት የሚነበብላቸውን መጽሐፍት በተመስጦ እየሰሙ ነበር። በዚህ ወቅት ግን በሌላኛው የአሜሪካ ክፍል ታላቅ እልቂት እየተካሄደ ነው። ማለዳ 2:46 ላይ በኒውዮርክ አንድ እንግዳ ድምፅ ተሰማ። የአሜሪካ አየር መንገድ የበረራ ቁጥር 11 ከመንትዮቹ ሕንፃዎቹ አንዱ ከሆነው ሰሜናዊ ሕንፃ ጋር ተላተመ። የመስታወት ፍንጥርጣሪዎች እንደ ዝናብ ተበታትነው ይወርዱ ጀመር። ሕንፃው በእሳት ሲቀጣጠል፣ ሰማዩ በጭስ ታፈነ። ሰዎች በአስፋልት ላይ እየተሯሯጡ መጮህ ጀመሩ። በዚህም አላበቃም። ሁለተኛው ጥቃት ቀጠለ። በድጋሚ 3 ሰዓት ላይ አሁንም የበረራ ቁጥሩ 175 የሆነ ሌላ አውሮፕላን በደቡብ በኩል ከሚገኘው ሕንፃ ጋር በድጋሚ ተላተመ። መንትያዎቹ ሕንፃዎች የአሜሪካ ጥንካሬ፣ ሀብትና ራዕይ ማሳያ የሆኑ እነዚህ መንታ ሕንፃዎች ሙሉ በሙሉ ወድመው ወደቁ። መዓቱ በዚህ አላበቃም። ሦስተኛው አውሮፕላን በረራ ቁጥር 77 ትልቁ የአሜሪካ መንግሥታዊ ሕንፃ ፔንታጎን ዋና ወታደራዊ መስሪያ ቤቱ ላይ ተከሰከሰ። በድጋሜ ሌላ አራተኛ የተጠለፈ የበረራ ቁጥሩ 93 የሆነ አውሮፕላን ጥቃት ለማድረስ ሲንቀሳቀስ ኢላማውን ሳይመታ ተሳፋሪዎች ባደረጉት የጀግንነት ፍልሚያ በፔንሲልቬንያ በሚገኝ ባዶ ሜዳ ላይ ተከሰከሰ። ከረፋዱ 4 ሰዓት ላይ አንድ ነገር ግልጽ ሆነ። ይህ ተራ የሽብር ጥቃት አይደለም፣ በኦሳማ ቢንላደንና በድርጅቱ አልቃይዳ በአሜሪካ ምድር ላይ የተከፈተ ጦርነት እንጂ። ይህ ሁሉ ሲሆን የአሜሪካው ፕሬዝዳንት ጆርጅ ደብሊው ቡሽ ቁጭ ብሎ ከሕፃናቱ የሚነበብለትን መጽሐፍት እያዳመጠ ነበር። በዚህ መሃል ነበር አንድ ሰው ወደ ፕሬዝዳንቱ በዝግታ በመራመድ ወደ ጆሮው ጠጋ ብሎ በሹክሹክታ አንድ መልእክት ያስተላለፈው። ሁለተኛው አውሮፕላን የገበያ ማዕከሉን ሕንፃ መጥቷል፣ አሜሪካ ጥቃት ላይ ነች አለው። Andy Card comes up to behind me and says, "Second plane has hit the second tower. America's under attack." መልእክቱ የደረሳቸው ፕሬዝዳንት ቡሽ ለጥቂት ጊዜ ሕፃናቱን ላለማስደንገጥ እንደተረጋጉ ቁጭ አሉ። ቀጥለውም ፕሬዝዳንቱ የተከፈተባቸውን ጥቃት ለመመለስ ልጆቹን ተሰናብተው ወጡ። ፕሬዝዳንት ቡሽ መድረክ ላይ ወጥተው ተናገሩ። አሜሪካ ከሽብርተኝነት ጋር ጦርነት ላይ ነች አሉ። ቀጠሉና ለዓለም መንግስታት እንዲህ የሚል መልእክት አስተላለፉ። ሁላችሁም መንግስታት አሰላለፋችሁን ግልጽ አድርጉ። ገለልተኛ ብሎ ነገር የለም። ወይ ከኛ ጋር ናችሁ ወይ ከጠላቶቻችን ጋር ናችሁ አሉ። And every region now has a decision to make. Either you are with us or you are with the terrorists. ከባድ የአጸፋ መልስ እንደሚሰጡም ተናገሩ። የቢንላደን የግል ማስታወሻ ላይ ሰፍሮ እንደተገኘው አሜሪካ ምላሽ እንደምትሰጥ ጠብቆ የነበር ቢሆንም በዚህን ያህል የገዘፈ ይሆናል ብሎ ግን አልገመተም ነበር። ይህ የአሜሪካ ምላሽም ለኦሳማ ቢንላደን ፍጻሜ መነሻ ሆነ። ከሳምንት በኋላ የአሜሪካ ወታደሮች አልቃይዳ ላይ ጦርነት በማወጅ በአፍጋኒስታን የመሬት ላይ ጥቃት ከፈቱ። ከመሬት ጥቃቱ ጎን ለጎን በአየር ላይ ማባሪያ የሌለው የቦምብ ድብደባዎች በአፍጋኒስታን ምድር ላይ መውረድ ጀመሩ። ቢንላደን አፍጋኒስታንን ከፓኪስታን ጋር ወደሚያዋስነው ቶራ ቦራ ወደ ተባለ ተራራማ ቦታ ሽሽት ጀመረ። አሁን ቢንላደን ከመጣበት የአሜሪካ ማዕት መትረፍ የሚችለው ከቀሪው ዓለም ተቆራርጦ ከተሸሸገ ብቻ ነው። አሜሪካ የተሸሸገውን ጠላቷን ለመያዝ በደህንነት መስሪያ ቤቶቿ በመታገዝ ፍለጋዋን ጀመረች። ፍለጋው ግን ቀላል አልሆነም። አሜሪካ ይገኝበታል የተባሉ ቦታዎችን ሁሉ አሰሰች። ሆኖም ግን መሬት ተሰንጥቃ ያዋጠችው ይመስል ደብዛው ሊገኝ አልቻለም። ሆኖም የአሜሪካ የደህንነት መስሪያ ቤት CIA ከኩርድኪስታን አጋሮቹ ጋር በመሆን በቀጠናው የሚንቀሳቀሱ የአልቃይዳ አባላትን ማደን ጀመረ። በዚህ መሃል ነበር በኢራቅና በኩርድኪስታን ድንበር ላይ አንድ ከቢንላደን ጋር ግንኙነት አለው ተብሎ የሚታመን ሰው በቁጥጥር ስር የዋለው ሐሰን ጎውል። በምርመራ ወቅት
ለሲአይኤ አባላት የተለያዩ ወሳኝ መረጃዎችን አሳልፎ ሰጠ። ከነዚህም መረጃዎች ውስጥ ዋናውና ወሳኙ መረጃ ከቢንላደን ሰዎች ታማኙ መልእክት አስተላላፊውን ሰው ማንነት መግለጹ ነበር። አቡ አህመድ አልኮይቲ የቢንላደን ወሳኙ ሰው። ሲአይኤ እና ሌሎች የአሜሪካ የደህንነት መስሪያ ቤቶች ለዓመታት በታጋሽነት በጽናትና ያለመታከት ክትትላቸውን ቀጠሉ። 2010 ዓ.ም ላይ የአሜሪካ ደህንነቶች በፓሽዋር ፓኪስታን የተደረገ አንድ የስልክ ጥሪ ጠልፈው አዳመጡ። በተደረገው ምርመራ የስልክ ቁጥሩ የአልኮይቲ መሆኑ ደረሱበት። ቁጥሩን ሲከታተሉ በከተማው ላይ ወደምትንቀሳቀስ አነስተኛ ነጭ ሱዙኪ መኪና ደረሳቸው። በስተመጨረሻም አልኮይቲ የሚገኝበትን መኪና እየተከታተሉ ወደ አንድ ቦታ ተመሩ። ከፓኪስታኗ ዋና ከተማ ኢስላማባድ 56 ኪሎ ሜትሮችን ርቃ ወደምትገኘው አቦታባድ ከተማ ውስጥ ወዳለች አንድ ዝምተኛ መንደር ደረሱ። ከሳምንታት ጥናትና ምርመራ በኋላ የደህንነት አባላቱ በአንድ 3 ወለል ወዳለው ሰፊ ግቢ ውስጥ ጥርጣሬያቸውን ጣሉ። ይህ ግቢ በረጅም ግንብ የታጠረና በአደገኛ ሽቦዎች የተከበበ በመሆኑ ሌሎች አካባቢው ላይ ካሉ ቤቶች ለየት ያለ ነበር። ወደ ግቢውም የሚገባም ሆነ የሚወጣ ሰው እምብዛም አይታይም። ከግቢው ውስጥ የወጡ ምስሎች እንደሚያሳዩት ግቢው አስፈላጊ ነገሮችን ሁሉ ያሟላ ነው። ድሮኖችን በመላክና የተለያዩ የሳተላይት ምስሎችን በመጠቀም ቦታው ተጠና። በስተመጨረሻም ደህንነቶቹ በቦታው የሆነ የተደበቀ ሰው እንዳለ ድምዳሜ ላይ ደረሱ። የካቲት 2011 ዓ.ም በቦታው ላይ ለ6 ወራት ጥናት ከተደረገ በኋላ የወቅቱ የሲአይኤ ዋና ኃላፊ የነበሩት ሊዮን ፓኔት ከፕሬዝዳንት ባራክ ኦባማ ጋር ተገናኝተው መከሩ። ፕሬዝዳንቱ ጠየቁ፣ ኦሳማ ቢንላደን እዚያ ግቢ ውስጥ ሊገኝ የሚችልበት ዕድል ምን ያህል ነው አሉ። ልምድ ያላቸው የሲአይኤ አባላት 60% ቢንላደን እዛ ግቢ ውስጥ ሊሆን እንደሚችል መለሱ። ይህም ግን የጥርጣሬ ማስረጃዎችን በመጠቀም ነው። ይህ ለፕሬዝዳንቱ ትልቅ ውሳኔ ነበር። ቢንላደንን ለመያዝ ወይም ለመግደል ምን ያህል አማራጮች እንዳሉት እንዲነገረው አዘዘ። መጋቢት 14 ላይ 3 ምርጫዎች ለፕሬዝዳንቱ ቀረቡለት። የመጀመሪያው የድሮን ጥቃት ማድረግ የሚል ነበር። ሆኖም ይህ አማራጭ ቢንላደን ድንገት ከጥቃቱ ቢተርፍ በድጋሚ ሊያመልጥና ሊሸሸግ ይችላል። ሁለተኛው አማራጭ የአሜሪካ ልዩ ቦምብ ጣይ የሆነውን ቢቱ አውሮፕላንን በመጠቀም ከፍተኛ መጠን ያለው የቦምብ ዝናብ በአካባቢው ላይ ማውረድ የሚል ነበር። ነገር ግን ይህ አማራጭ በአካባቢው የሚገኙ ንጹሃን ፓኪስታናውያንን ሊገድል ይችላል። በዚህም ምክንያት አማራጩን ሳይቀበሉት ቀሩ። ሶስተኛው አማራጭ ደግሞ ልዩ ኮማንዶዎችን ወደ ቦታው መላክ የሚል ነበር። ከነዚህ 3 ምርጫዎች ግን ቢንላደንን መግደላቸው እርግጠኛ ሊሆኑበት የሚችሉት መንገድ ወታደሮች እዛው ሄደው ከገደሉት ብቻ ነበር። በ60 በመቶ እርግጠኛነት ብቻ ፕሬዝዳንት ኦባማ ከባድ ውሳኔ በመወሰን ሶስተኛውን አማራጭ መረጡ። ልዩ ኮማንዶ ወታደሮች ወደዚያው ይላኩ አሉ። ውሳኔው አደገኛ ቢሆንም ቢንላደን 100 በመቶ እርግጠኛ በሆነ መንገድ ሊያዝበት ወይም ሊገደልበት የሚችለው መንገድ ይሄ ብቻ ነበር። ለዘመቻው የአሜሪካ የባህር ኃይል ልዩ ኮማንዶ ክፍል ከሆነው ሴልቲም 6 ኮማንዶዎች ተመረጡ። እነዚህ ወታደሮች ከባድ ስልጠናን ያጠናቀቁ እጅግ ልዩ ችሎታ ያላቸው ወታደሮች ናቸው። ዝግጅቱ ተጀመረ። ኦሳማ ቢንላደን ይኖርበታል ተብሎ የተገመተውን አይነት ግቢ ተመሳሳይ ሞዴል በመስራት ወታደሮቹ በዛ ላይ ልምምዳቸውን እንዲያደርጉ ተደረገ። ዝግጅቱ በሚስጥር የተያዘ ሲሆን ወታደሮቹ ለቤተሰቦቻቸውም ሆነ ለሌሎች የቡድን ጓዶቻቸው ፈጽሞ ትንፍሽ እንዳይሉ ጥብቅ ማሳሰቢያ ተሰጥቷቸዋል። ሆኖም የዚህን ዘመቻ ምስጢራዊነት አደጋ ላይ ሊጥል የሚችል ጉዳይ በነጩ ቤተ መንግስት እንደመወያያ ሆኖ ቀርቧል። አሜሪካ ስለ ነገርየው ለፓኪስታን መንግስት ማሳወቅ አለባት ወይስ የፓኪስታንን ሉዓላዊነት በመጣስ ዘመቻውን መፈጸም? ይህም ከፓኪስታን መንግስት ጋር ከባድ ዲፕሎማሲያዊ ውጥረት ሊፈጥር ይችላል። ነገር ግን ፕሬዝዳንቱ ለፓኪስታን መንግስት ቢነገር ሚስጥር ሊወጣ እንደሚችልና ይህ በ10 ዓመት አንዴ የተገኘ ዕድል ሊከሽፍ እንደሚችል ከአማካሪዎቻቸው በመረዳታቸው ዘመቻው በአሜሪካ መንግስት ብቻ ሚስጥር ተደርጎ እንዲያዝ ወሰኑ። የፓኪስታንን ሉዓላዊነት ጥሶ መግባት ግን ሌላ ከባድ አደጋ ሊያስከትል ይችላል። የፓኪስታን ወታደሮች የገቡት ኮማንዶዎች ላይ ተኩስ ሊከፍቱ፣ ከዛም ማለፍ ሲል ሄሊኮፕተሮቻቸውን መጥተው ሊጥሉ ይችላሉ። ለዚህ ሁሉ ተጠያቂ የሚሆኑት ደግሞ ውሳኔውን ያስተላለፉት ባራክ ኦባማ ናቸው። ሁሉም ባለስልጣናት የየራሳቸውን ሐሳብ እየሰጡ በጉዳዩ ተመካከሩ። በወቅቱ ምክትል ፕሬዝዳንት የነበሩት ጆ ባይደን ይህ ዘመቻ እንዳይደረግ የሚል አቋም ይዘው የነበር ሲሆን የሲአይኤ ኃላፊው ፓኔትና ሂላሪ ክሊንተን ደግሞ ዘመቻው መደረግ አለበት ከሚሉ ወገን ነበሩ።
ሆኖም አብዛኛው ድምፅ ዘመቻው ይደረግ የሚል ሆነ። በዚህም የገቡት ወታደሮች ድንገት ችግር ቢገጥማቸው በሚል ሌሎች የሴልቲም 6 የኮማንዶ አባላት ዝግጁ ሆነው በአቅራቢያ እንዲጠብቁ እንዲደረግ ፕሬዝዳንቱ ተናገሩ። ወደ ዘመቻው የሚሄዱት ወታደሮች ሊገጥማቸው ለሚችል ነገሮች ሁሉ ልምምዳቸውን አድርገው አጠናቀቁ። በተገኘው መረጃ መሰረት ግቢው በሁለት የተከፈለ ሲሆን ትልቁ ግቢ ኦሳማ ቢንላደን ይኖርበታል ተብሎ የተገመተው ነው። ሁለተኛው ደግሞ የእንግዳ መቀበያ ሲሆን አልኮይትና ቤተሰቦቹ ያሉበት ነበር። በእቅዱ መሰረት ሁለቱንም ለማግኘት ቡድኑ በሁለት መከፈል ይኖርበታል። አንደኛው ቡድን መሬት ላይ ወርዶ አካባቢውን የሚቆጣጠር ሲሆን ሁለተኛው ደግሞ ከላይ በጣራ ላይ በመውረድ ድንገተኛ ጥቃት የሚሰነዝር ነው። ይህ ሁሉ እቅድ ቢወጣም ፕሬዝዳንቱ በድጋሜ ሌሎች ተጨማሪ ባለሙያዎችን በመጥራት ስለ ጉዳዩ ገለጻ እንዲደረግላቸው ጠየቁ። እነዚህ እጅግ ልምድ ያላቸው ባለሙያዎች ያሉትን መረጃዎች በደንብ ከገመገሙ በኋላ ኦሳማ ቢንላደን በዛ ቦታ ይኖራል የሚለው ግምት መጀመሪያ ከተሰጠው 60 በመቶ ወደ 50 በመቶ ዝቅ ያለ መሆኑን ለፕሬዝዳንቱ አሳወቁ። ሚያዝያ 28 2011 ዓ.ም በተደረገው የመጨረሻው የነጩ ቤተ መንግሥት ስብሰባ አሁንም ክፍሉ በሁለት የተከፈለ ነበር። በዚህ በሐሳብ በተከፋፈለ ክፍል ውስጥ የጦር ኃይሉ ጠቅላይ አዛዥ ፕሬዝዳንት ባራክ ኦባማ የመጨረሻ ውሳኔን እንዲወስን ጥቂት ጊዜ ይሰጠኝ አሉ። ሚያዝያ 29 2011 ዓ.ም ከአንድ ቀን ማሰብ በኋላ ፕሬዝዳንት ኦባማ ከፍተኛ አማካሪዎቻቸውን በድጋሜ ጠርተው ውሳኔያቸውን አሳወቁ። ኦፕሬሽን ኔፕቱን ስፒር ዘመቻ የኔፕቱን ጦር ይከናወን አሉ። ዘመቻው በነጋታው ቅዳሜ ሚያዝያ 30 ቀን 2011 ዓ.ም እንዲደረግ፣ አየር ጸባዩ አይመቼ ከሆነ ደግሞ እሁድ ግንቦት 1 2011 ዓ.ም እንዲደረግ ተወሰነ። ወታደሮቹ ለዘመቻቸው ሲሰነዳዱ ፕሬዝዳንቱ ደግሞ ምንም ያልተፈጠረ ይመስል በነጩ ቤተ መንግሥት በተዘጋጀ የራት ግብዣ ላይ እየተሳሳቁ ነበር። ለዘመቻው ስኬት ሲባል ሁሉም ባለስልጣናት ምንም የተለየ ነገር እንደሌለ ማስመሰል ነበረባቸው። እንደ አውሮፓውያኖቹ አቆጣጠር ግንቦት 1 2011 ዓ.ም ከምሽቱ 5 ሰዓት ላይ ጀላላባድ አፍጋኒስታን ጨረቃ የለሽ ምሽት ነበር። ሁለት በልዩ ሁኔታ የተዘጋጁ ብላክ ሃውክ ሄሊኮፕተሮች ከአሜሪካ የጦር ሰፈር ተነሱ። እያንዳንዳቸው 12 በድምሩ 24 የሴልቲም 6 የኮማንዶ አባላትን አሳፍረው ይዘዋል። ተልዕኳቸው ኦሳማ ቢንላደንን ወይም በኮድ ስሙ ጂራናሞን መያዝ ወይም መግደል። የዘመቻው ስያሜ ኔፕቱን ስፒር። ከነርሱ ጋር አስተርጓሚና ካይሮ የተባለ የኬንያን አባል ውሻ አብረው ይዘዋል። ሄሊኮፕተሮቹ በድቅድቁ ጨለማ ጉዟቸውን ቀጥለዋል። የእነዚህ ሄሊኮፕተሮች አብራሪዎች በሌሊት እንደ ብርሃን የሚያበሩ የተመረጡ አብራሪዎች ነበሩ። ከመነሻቸው የአፍጋኒስታኗ ጀላላባድ እስከ የተልእኮ ቦታቸው የፓኪስታኗ አቦታባድ ከተማ የ90 ደቂቃ በረራ ነው። እነዚህ በጥንቃቄ የተሰሩ ሄሊኮፕተሮች ከራዳር እይታ ተሰውረው ድንበር ተሻግረው ወደ ፓኪስታን ዘልቀው በመግባት ኦሳማ ቢንላደን አለበት ተብሎ ከታመነበት ግቢ ደረሱ። እቅዱ የነበረው በ2 ደቂቃ ውስጥ ከሄሊኮፕተሮቹ በገመድ በመውረድ ጥቃት መሰንዘር የነበር ቢሆንም ሄሊኮፕተሮቹ የግቢው አየር ላይ ተንሳፈው በነበረበት ወቅት አንድ ያልታሰበ አደጋ ተከሰተ። የአንደኛዋ ሄሊኮፕተር አብራሪ ከባድ ችግር ገጠመው። አየር ጸባዩ አስቸጋሪ ነበር በመሆኑና ሄሊኮፕተሮቹም ክብደት ስለነበራቸው የሄሊኮፕተሩን ሚዛን መጠበቅ ተስኖት ሄሊኮፕተሩ ወደቀ። በግቢው ሰማይ ላይ የሚበረው ድሮን በቦታው እየሆነ ያለውን ሁኔታ አንድ በአንድ ጀላላባድ ወዳለው የአሜሪካ የጦር ሰፈር እያስተላለፈ ነው። ከጀላላባድ ደግሞ ወደ ሲአይኤ ዋና ጽሕፈት ቤት ከዛም ወደ ነጩ ቤተ መንግሥት። ሁሉም አንደኛው አውሮፕላን ሲወድቅ በምስል እየተከታተሉ ነው። በዋይት ሃውስ በሁሉም ፊት የሚነበበው በቃ ዘመቻው ከሸፈ የሚል የድንጋጤ መንፈስ ነው። አቦታባድ ባለው ቅጥር ግቢ ውስጥ ሄሊኮፕተሩ ባልተጠበቀ ሁኔታ ቢወድቅም በአንዳቸውም ላይ ምንም ጉዳት ያልደረሰ በመሆኑ እነዚህ ኮማንዶዎች ተልዕኳቸውን ያለመደናገጥ መቀጠል አለባቸው። ነጩ ቤተ መንግሥት በድንጋጤ ተሞልቶ ባለበት ከአድሚራል ዊሊያም ማክራቨን የደረሳቸው ሁሉም ወታደሮች ደህና ናቸው፣ ተልዕኮው ይቀጥላል የሚለው መልእክት ትንሽ እፎይታን ሰጣቸው። በግቢው ውስጥ ኮማንዶዎቹ ሌላ አዲስ ሁለተኛ ዕቅድ በመንደፍ መንቀሳቀስ ጀመሩ። ማጥቃታቸውን ከስር ለመጀመር ራሳቸውን አደራጁ። ሆኖም የአውሮፕላኑ መውደቅ
ከፍተኛ ድምጽ በማሰማቱ በቤት ውስጥ ያሉት ሰዎች ሁሉም ነቅተው መጠባበቅ ጀምረዋል። አሁን ዘመቻው ድንገተኛ ጥቃት መሆኑ ቀርቶ ከተዘጋጁ ሰዎች ጋር የሚደረግ ፍልሚያ ሆኗል። ሶስቱ ኮማንዶዎች አልኮይቲ ያለበት ተብሎ ወደ ታመነበት የእንግዶች ማረፊያ ቤት አቀኑ። ፊት ለፊት ከአልኮይቲ ጋር ተገናኙ። ወታደሮቹን ሲመለከት ወደ ቤቱ ሮጦ መሳሪያ ይዞ ተመልሶ ሲመጣ ወታደሮቹ ተኩሰው መተው ገደሉት። ሌሎች 3 ኮማንዶዎች የመልእክተኛውን ወንድም ከነሚስቱ በዋናው በር መግቢያ ላይ ተኩሰው ገደሏቸው። ኮማንዶዎቹ ወደ ዋናው ቤት ዘልቀው ገቡ። ችግሩ ግን አብዛኞቹ በሮች ክፍል የሌላቸው ለማስመሰል የተሰሩ ኮንክሪቶች ነበሩ። ሆኖም ሁሉንም እያፈነዱ ወደፊት ማለፋቸውን ቀጥለዋል። ከፊታቸው የሚያገኙትን መከለያ እያፈረሱ ደረጃውን በመውጣት ወደ ሁለተኛው ፎቅ ወጡ። ሁለተኛው ወለል ላይ የተመለከቱትን አንድ ወጣት ወዲያውኑ ተኩሰው ገደሉት። ቀርበው ሲመለከቱት የቢንላደን ወንድ ልጅ ነበር። Khalid! Echo 02, moving to deck 3. ሶስቱ ኮማንዶዎች ቀጥለው ወደ ሶስተኛው ወለል በዝግታ አመሩ። ሶስተኛው ወለል ላይ ቢንላደን በር ላይ ጭንቅላቱን ብቅ አድርጎ ወደ ኋላ ተመለሰ። ከወታደሮቹ አንዱ ቢንላደን እንደሆነ ተናገረ። ጠላትን እንደተመለከቱት በሬዲዮ ወደ በላዮቻቸው አሳውቀው ወደ ክፍሉ በዝግታ አቀኑ። በር ላይ ሲቃረቡ ቢንላደንን ተመለከቱት። ከፊት የነበረው የኮማንዶ አባል 3 ጊዜ አከታትሎ የቢንላደን ጭንቅላት ላይ ተኮሰ። ቀጥለው ወደ ክፍሉ ውስጥ ሲገቡ ሁለተኛው ወታደር ቢንላደን በወደቀበት ደረቱ ላይ ተኮሰበት። ሌላኛው ደግሞ የቢንላደንን አንደኛዋ ሚስትና ልጅ ጋር ተጠጋ። ሚስትየው ቦምብ ይዛ ሊሆን ይችላል በሚል እግሯ ላይ ተኩሶ መጥቶ ሁለቱን ይዟቸው ወደቀ። Osama! 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 Down. በቤተ መንግስቱ ሲቹዌሽን ሩም ውስጥ የሚገኙት ባለስልጣናት ግራ በመጋባት ላይ ናቸው። የእውነት ተገኝቷል፣ እናም ወታደሮቻችን መተውታል ጥያቄ ሆኖባቸው ማረጋገጫ መልእክት መጠባበቅ ጀመሩ። ወታደሮቹ ጠጋ ብለው ተመልክተው መልእክቱን አስተላለፉ። መልእክቱ Geronimo, for God and country. EKIA, enemy killed in action. ሲተረጎም ጂራናሞ ለፈጣሪና ለሀገር ጠላትን በእንቅስቃሴ ወቅት አስወግደነዋል የሚል ነበር። አዎን፣ ለ10 ዓመት ያደኑትን ለብዙሃን ሞት ምክንያት የሆነውን ሰው ገድለውታል። ኮማንዶዎቹ የቢንላደንን የዲኤንኤ ናሙና በመያዝ ፎቶ አንስተው ወደ ሲአይኤ ማዕከል በመላክ የፊት ባለሙያዎች እሱ እንደሆነ እንዲያረጋግጡ አደረጉ። ተልእኮው ገና አላበቃም። ቢንላደን በዚህ ቤት ውስጥ ሆኖ አልቃይዳን ሲመራ ኖሯል። በዚህ ቤት ያሉ መረጃዎች ለቀጣይ አልቃይዳን ሙሉ በሙሉ ለማጥፋት ይረዳሉ። እናም ወታደሮቹ በቤት ውስጥ ያገኟቸውን መዛግብቶች፣ ኮምፒውተሮች፣ የእጅ ስልኮችንና የተለያዩ ነገሮችን በሙሉ መሰብሰብ ጀመሩ። ነገር ግን ቤት ውስጥ ዕቃዎችን ለመሰብሰብ የሚያሳልፉት ጊዜ ሕይወታቸውን አደጋ ላይ የሚጥል ነበር። ለ20 ደቂቃ ያህል ቆይተው የሚችሉትን ነገር ሁሉ ሰበሰቡ። በአቅራቢያ የነበረ አንድ ሄሊኮፕተር የወደቀውን ለመተካት በሚል ወደ ቦታው ማቅናት ጀምሯል። ሄሊኮፕተሩ እንደደረሰ የወደቀውን ሄሊኮፕተር ዲዛይኑ እንዳይሰረቅና አላስፈላጊ ሰዎች እጅ ላይ እንዳይወድቅ በሚል ሄሊኮፕተሩን በቦምብ በማጋየት የቢንላደንን አስክሬን ይዘው ቦታውን ለቀው መውጣት ጀመሩ። ግንቦት 2 ሌሊት ላይ እነዚህ ኮማንዶዎች አንዳቸውንም እንኳን ጭረት ሳይነካቸው በጀግንነት የፓኪስታንን የአየር ክልል ለቀው ወደ አፍጋኒስታኑ ካምፓቸው ደረሱ። አፍጋኒስታን እንደደረሱ በነጩ ቤተ መንግስት ሁኔታውን ሲከታተሉ የነበሩ ሁሉ እፎይ ብለው ደስታቸውን መገላለጽ ጀመሩ።
You guys did a great job. They did. የቢን ላደን አስክሬን ታይቶና ተመርምሮ 100% እሱ እንደሆነ ከተረጋገጠ በኋላ ወደ ባህር እንዲወረወር ተደረገ። የዋይት ሃውስ ቡድኖች በበኩላቸው ዜናውን ለዓለም ለማሳወቅ መዘጋጀት ጀመሩ። ዜናው በወቅቱ የዓለማችን ኃያሉ ሰው ፕሬዝዳንት ባራክ ኦባማ ለዓለም ይፋ ተደረገ። የአሜሪካ ቁጥር 1 እጅግ ተፈላጊው አሸባሪ ተገድሏል። Tonight, I can report to the American people and to the world that the United States has conducted an operation that killed Osama bin Laden, the leader of Al-Qaeda, and a terrorist who's responsible for the murder of thousands of innocent men, women, and children. ፕሬዝዳንት ኦባማ ይህንን ጀብድ የፈጸሙ የኮማንዶ ቡድን አባላትን ከቀናት በኋላ አግኝተው ባመሰገኑበት ወቅት እንዲህ ብለው ጠየቁ። ሰውየውን ቀድሞ ተኩሶ የገደለው ወታደር የትኛው ነው አሉ። ለፕሬዝዳንቱ ጥያቄ 24ቱም የኮማንዶ አባላት መልስ ሰጡ። የገደልነው ሁላችንም ነን አለቃ አሉ። ቀጥለውም ለፕሬዝዳንቱ የአሜሪካን ሰንደቅ ዓላማና አንድን ጽሑፍ የያዘ ወረቀት አስረከቡ። ጽሑፉ እንዲህ ይላል: ኦፕሬሽን ኔፕቱን ስፒር ግንቦት 1 2011 ዓ.ም ለፈጣሪና ለሀገራችን። አበቃው። ቻናላችንን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።